ሰላም የተወደዳችሁ የኢትዮሌንስ ቻናል ተመልካቾችና አድማጮች እንደምን ከረማችሁ? ሰላምና ጤና በያላችሁበት በዝቶ ይትረፍረፍላችሁ። እነሆ ዛሬም እንደተለመደው በአንድ ጠንከር ያለ ሐሳብ ላይ የግል መረዳቴን አጋራችኋለሁ። በእርግጥ እናንተም ስሜት ከዚያ የራቀ እንደማይሆን ይሰማኛል። እስከ ፍጻሜው በጥሞና ተከታተሉኝ ዘንድ በከበረ ትህትና እየጠየቁ ከመሸጋገሪያ ሙዚቃ በኋላ ወደ እናንተው የማቀርበው ይሆናል። በያላችሁበት በአክብሮት እንድትከታተሉኝ አሁንም ደግሜ ጠይቃለሁ። ላይክ፣ ሼር ማድረጉን እንዳይዘነጉ። ሰብስክራይብ በማድረግም ተደራሽነታችንን ያስፉልን። እናመሰግናለን። የብዙሃን እናት መጠጊያ የምንላት እማማ ናትና ሀገሬ ናት እንኳን። ትላንት ኢትዮጵያ ሲሉን አጠራራቸው የማር ያክል ጣፍጦን አብረን ከሀገር ፍቅር ስሜት ቆመን አልሰማ ላለ ጩኸታቸው ድምፅ ሆነን አፍቅሮተ ሀገር መሆኑን ተማምነን ለውለታቸው ዋጋ እንዲሆን አይኖቻችንን ወደ እነሱ ጆሮአችንንም ለነሱ ሰጥተናቸዋል። የተወጠነው ጥምረት የከረመን የተወሳሰበ የሀገር ችግር አፍርሶ አዲስ የለውጥ በረከትን አጎናጽፎ የተሰደዱ ሐሳቦች፣ የታፈኑ ድምፆችና የሸፈቱ ስሜቶችን ከሸፈናቸው የሥርዓት ቀንበር ወጥተው ካለ አንዳች ቅድመ ሁኔታ የድል ውጤት ሆነው እንዲከሰቱ አድርጓል። በኢትዮጵያ ታሪክ ያልተሰማ አዲስ ምዕራፍ የተጀመረው በጋራ ዘመቻ ተጠንስሶ በለውጡ አጋፋሪዎች የተወለደው ነፃነት በእርግጥም ከጫፍ ጫፍ ለተነሳው ሕዝብ ሲመኘው ለነበረው ጊዜ መድረሱ ክብር መስጫ አድርጎታል። የለውጡን መሪ ማወደሱ፣ የለውጡን በረከት መቋደሱ የሁሉም ኢትዮጵያውያን ነፃነት መብትም እንዲሆን አድርጎታል። ለዚህም ነበር አወዳሹም ቀዳሹም ለውጡ የኔና ለኔ ነው ብሎ ለሙገሳ መውጣቱ። ባድዋ በማይጨው ጀግኖች ሞቱላት፣ ሕፃን ሽማግሌ የተሰየፈላት፣ ደመ መራራና ቁጡነት ያለባት ጎጆዬ ናትና ሀገሬ ናት እንኳን። ዋላ ደር ሲል በአንድ አፍ ሁለት ምላስ የተባለላቸው እንደ አይነ ጥቅሻ በፈጠነ መስፈንጠር ተገለባብጠው አየናቸው። አጣፍጠው የነገሩን ኢትዮጵያ፣ ክበው ያሳዩን የሀገር ፍቅር ከመቅጽበት የመከራ ገጽ አላብሰው ሊነግሩን ወደዱ። የለውጡ አጋርነታቸውን ሳይጠየቁ ተናግረው ሳይናገሩ ወደ ነውጥ ቆማሪነት ተሻገሩ። ተሽቀዳድመው መንግስታችን ያሉት በዛው ፍጥነት ገዢው ብለው ማቀንቀን ተያያዙ። እርግጥ ነው እንዲህ ያለ አቋም አሁን ላለው መንግስት ምቹ አይደለም። ለዚህም ይመስለኛል የገዢነት ስሜት የተሰማቸው። በለውጡ አመሃኝተው ለቆምራት ስውር ፍላጎት ስለምን አልተሸነፈም አይነት ስሜት የለውጡን መንግስት ስድቡን፣ ትችትና ጉንተላውን እንደ በቀል መረጡበት። እንዲያም በመሆኑ ነው እኔ የጠላሁትን ጥሉ አይነት ወጣን ሳይሉ ወጥተው ኑ ብሎ ሊጠሩን መድፈራቸው። እዚህም እዛም መገኘታቸው የፈጠረብን ግርምት ሳያበቃ በአዲስ ዜማ መፈራረሳቸውን አስደመጡን። ትላንት የተበታተነውን እንሰበስባለን፣ ለዚህም ነው የለውጡ መንግስቱን ያመጣ ነው፣ ጥሩ አጋጣሚ ነው ሲሉን እንዳልሰማናቸው ተነጥለው ተነጠልን እንደሚሉት እንነጠል ብለው ተደራጁ። የሚያሳዝነው አደረጃጀታቸው ሌላን አቃፊ በሚመስል ገፊ ሐሳብ የተዋቀረ በመሆኑ ነው።
ኢትዮጵያ ማለቱ የሚለግሳቸውን ያልተፈለገ ፍላጎት ያጠበበባቸው ሆነባቸው። ወደ ተሻለ ትርፋማነት ወደሚያሻግረው የኔና የኛ በሚለው መነጠል ለመጠቀም አዘመኑ። ይህም ቢሆን በሰላማዊ አካሄድ ተጨማሪ ጥረት የሚጠይቅ በመሆኑ አቋራጩን የጥቅም ማስጠበቂያ እሱም ቢሆን የመርፌ ቀዳዳ ያክል የጠበበ ቢሆንም በሐሰተኛ ፕሮፓጋንዳ በሚለኮሰው ግጭት እንዲተማመኑ አደረጋቸው። ለዚህም ነው ህዝቡን ታሳቢ ያላደረገ ግጭት በየቦታው የተነሳው። ወዲህ ለትግላቸው ማሳለጫ ስራ አጥነት በረከተ፣ ስደት ተስፋፋ፣ ኑሮ ውድነት ጨመረ እያሉን ወዲያ እርሱን ወደ ከፋ ሀገራዊ ችግር የሚያሻግር ግጭት በሐሳባቸው ከተጋሩት የውጭ ኃይሎች ጋር እንዲጋጋል እየሰሩበት ታዩ። አሁን ያለው መንግስት የእነሱን ትንኮሳ ተቋቁሞ በፈጠራቸው ልማታዊ ለውጦች ላይ አስነዋሪና አሳፋሪ የማጠልሸት ዘመቻን የጀመሩት። ከዚህ አቋማቸው በመነሳት እነዚህ በነፈሰበት ነፋሾች ስለ ህዝብም ስለ ሀገርም ደንታ ቢስ ናቸው የምንላቸው ሌላ ሀገር ያላቸው እስኪመስል ከውስጥም ከውጭም ሆነው በማስመሰል ያቆላመጧት የነበረችውን ኢትዮጵያን የማፍረስ ተግባር እየከወኑባት ይገኛል። አዎ ችግር ሊኖር ይችላል። ይሁን እንጂ የትኛውም ችግር የሚቀረፈው በእንዲህ ያለ ክፉ ሐሳብና ተግባር እንዳልሆነ ይታመናል። አበቃው። እናንተስ ምን ትሉ ይሆን? ቻው። ጥልቅ ፍቅር አለሽ የሚኖር ዘላለም አንቺ ነሽ ሀገሬም እናቴ ሽልማቴ ርስቴ የጠላሽ አይጥፋ ሀገሬ ስትኖሪ ነውና መኖሬ ጉዳት በደልሽን አሳየኝ ባይኔ የማንነቴ ምንጭ ክብሬ ነሽ ኢትዮጵያ ለኔ አረንጓዴ ቢጫ ቀዩ ሰንደቅሽ